ሰላም ሰላም ቅዱሳን ወገኖቼ የአባቴ ብሩካን በዓለም ዙሪያ ያላችሁ ሰላም ጸጋ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ወደ እናንተ ያቀርባለሁ። እንዴት አላችሁልኝ? የአምላካችን የንጉሳችን የጌታ ስም የተባረከና የተመሰገነ ይሁን። እግዚአብሔር በዘመናት መካከል ለሕዝቡ መልካም ሐሳብ አለው፣ መልካም ምክር አለው። እግዚአብሔር ለሕዝቡ የሚለው ነገር ታቶበት አያውቅምና ዛሬም የከበረውን ያው እግዚአብሔር ቃል አብረን እንካፈላለን። ዛሬ የምንካፈለው ያው እግዚአብሔር ቃል የሚገኘው ወንጌል ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እስከ 39 እና ትንቢተ ሕዝቅኤል ምዕራፍ 2 ከቁጥር 1 እስከ 2 ላይ ያለውን ያው እግዚአብሔር ቃል አብረን እንካፈላለን። እግዚአብሔር ለዘላለም የተባረከና የተመሰገነ ይሁን። በጌታ በኢየሱስ ስም አነባለሁ። ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 39 ከበዓሉም በታላቁ በኃይለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍም እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህ ግን በእርሱ ለሚያምኑት ሊቀበሉ ስላላቸው ስለ መንፈስ ተናገረ ይላል። እንደውም ሕዝቅኤል ምዕራፍ 2 ትንቢተ ሕዝቅኤል ምዕራፍ 2 ቁጥር 1 እና ምዕራፍ 2 ቁጥር 1 እና 2 እንዲህ ይላል፣ የሰው ልጅ ሆይ በእግሬ ቁም፣ እኔም እናገራለሁ አለኝ። በተናገረኝም ጊዜ መንፈስ ቅዱስ ገባብኝ፣ በእግሬም አቆመኝ፣ የሚናገረኝም ሰማው ይላል። ጌታ አምላካችን አባታችን ርስታችን ደጉ መሪ መርተ ዳር የምታደርስ የቤተ ክርስቲያን ራስ የሆንክ የናዝሬቱ ኢየሱስ ክብር በሰማይ ክብር በምድር ለከበርከው ለገነንከው ላንተ እናመጣለን። እነሆ ለሕዝብ የምትናገረውን የምታውቅ ለሕዝብ ተናጋሪ፣ እነሆ ተናግሬ ያዘነውን የምታጽናና፣ የደከመውን የምታበረታ፣ የወደቀውን የምታነሳ፣ የሳተውን የምትመልስ፣ አባቶቻችንን በቃል ተናግሬ መንገድ የመራቸው ድምፅ ያው ቃል ምክር እንዲያገኘን እንድንፈወስበት እንድንታነጽበት ቀና እንድንልበት እንድትናገረኝ ለተናጋሪውም ለሰሚውም ጸጋን እንድሰጥ በዓለም ዙሪያ ሆኖ ለሚሰሙት ሁሉ ለልጆች አንተን ለሚወዱና ከአንተ ለሚሰሙት ሁሉ ተናግረ ልባቸውን እንድትደግፍና እነሆ ጌታው ነገራቸውን እንድትሰራ እኔ እለምናለሁ። የሚሆነው ሁሉ ለአንተ ክብር ይሁን። ያው ጌታ በኢየሱስ ስም አሜን። እንግዲህ ዛሬ የምንካፈለው የእግዚአብሔር ቃል ዮሐንስ ወንጌል ምዕራፍ 7 ከቁጥር 39 እስከ 37 እስከ 39 ላይ ቆመን ስንካፈል የሰጠውት ርዕስ ዛሬ የምንካፈልበት መንፈስ ቅዱስን ተቀበሉ በሚል ርዕስ አብረን እንካፈላለን። መንፈስ ቅዱስ ለቤተ ክርስቲያን ለአማኝ ሁሉ ዋናና እንቁ ነገር ነው። የቤተ ክርስቲያን ውበት፣ የቤተ ክርስቲያን ክብር፣ የቤተ ክርስቲያን ድምቀት፣ የቤተ ክርስቲያን መለኮታዊ አደራረግ ውስጥ መግባትና በብዙ ፍሬ ለመሞላት መንፈስ ቅዱስ ዋና ነገር ነው። እንግዲህ በቤተ ክርስቲያን አሁን እጅግ እየቀዘቀዘ የመጣ ያለው ስለ መንፈስ ቅዱስ ሙላት የሚባለው መንፈስ ቅዱስ መጠመቅ፣ መንፈስ ቅዱስን መቀበል የሚባል የእውነት አጀንዳ ከቤተ ክርስቲያን እየቀዘቀዘ የመጣበት ሁኔታ ላይ ነው ያለው። እንግዲህ ዛሬ መንፈስ ቅዱስን ተቀበሉ ስል የእግዚአብሔር ቃል በዚሁ ዮሐንስ ወንጌል ምዕራፍ 37 ከቁጥር 39 አካባቢ መጨረሻ አካባቢ ላይ ኢየሱስ ክርስቶስም መጽሐፍም እንዳለ በእኔ የሚያምን የውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ካለ በኋላ ይህ ግን በእርሱ ለሚያምኑ ሊቀበሉ ስላለ ስለ መንፈስ ቅዱስ ተናገረ። በእርሱ ሊያምኑ፣ በእርሱ ላመኑ፣ በእርሱ ተጠርቶ ወደ እሱ ለወጡ ለእውነት ለተሰበሰቡ ለሕዝቡ እግዚአብሔር ሊቀበሉት ስላላቸው ሊቀበሉ የተገባ ስለዚህ መንፈስ ቅዱስ ተናገረ ይለናል። በዚህ ክፍል ላይ እንግዲህ ርዕሴ
መንፈስ ቅዱስን ተቀበሉ ስል መንፈስ ቅዱስ በሕይወታችን ውስጥ የሚመራን እኛን የሚመራን የሚያወጣን ድል የምንነሳበትና በአገልግሎታችን በፍሬያማነት የምንሞላ የክርስቶስ መልክ ይዘን በምድር ላይ የምንገለጥበት ብቸኛ መንገዱ መንፈስ ቅዱስ ነው። እንግዲህ ሮሜ ምዕራፍ 8 ቁጥር 14 ላይ እንደሚነግረው በእግዚአብሔር መንፈስ የሚመሩ ሁሉ በመንፈስ ቅዱስ የሚመሩ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ይለናል። ስለዚህ የሚመራንን መንፈስ ቅዱስ ቤተ ክርስቲያንን የሚመራ መንፈስ ቅዱስ የሚናገራት መንፈስ ቅዱስ ጉለቷን የሚነግራት መንፈስ ቅዱስ መነሳቷንም ውድቀቷንም ፍሬዋንም ፍሬ አልባነቷንም የሚናገር መንፈስ ቅዱስ ነው። እንግዲህ ጌታ ኢየሱስ ክርስቶስ በኃይለኛው ከበዓሉ በታላቁ በኃይለኛው ቀን ኢየሱስም ቆመ ይላል። ኢየሱስም ቆሞ በታላቅ ድምፅ ጮኸ ይላል። የተጠማ ማንም ቢኖር ወደ እኔ ይምጣና ይጠጣ፣ መጽሐፍም እንዳለ የውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ኢየሱስን ያስጮኸ ጉዳይ፣ ኢየሱስን ያናገረ ጉዳይ፣ ኢየሱስን ያስቆመ ጉዳይ ስለ መንፈስ ቅዱስ ዛሬም ቤተ ክርስቲያን እየቀዘቀዘ የመጣውን ነገር መነሳትን የሚጠይቅ የደውል ነው። መልእክቱ ደውል ያለው በዙራ አማኙ ዙራ በቤታቸው በሕይወታቸው በቤተ ክርስቲያናቸው በአገልጋዩ ዘንድ በመመኑም ዘንድ ሊነሳና ሊወራ የሚገባ ዋና አጀንዳ ነው። ስለዚህ ዮሐንስ ጌታ ኢየሱስ ክርስቶስ የቆመበት ዮሐንስ ወንጌል ላይ ኢየሱስ ክርስቶስ ቆመ ይልና በታላቅ ድምፅ የተጠማ ቢኖር ወደ እኔ ይምጣና ይጠጣ ይላል። ወደ እኔ ይምጣ፣ ወደ እኔ ይቅረብ፣ መጥቶ ይጠጣ፣ መጽሐፍም እንዳለ የውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ዛሬ ታዲያ ኢየሱስን ያስጮኸ ጉዳይ፣ ኢየሱስን ግድ ያስባለ ጉዳይ፣ ኢየሱስ ክርስቶስ ስለ አማኙ ስላመኑበቱ ኢየሱስ ቆሞ ኑ ካለ ከተጣራ ቤተ ክርስቲያንም ዛሬ ከዚህ ሙላት ላትጎል ተነስታ ልትተጋ መንፈስ ቅዱስን ልትፈልግና ከሙላት ወደ ሙላት መሻገር እንዲሆን እግዚአብሔር ልጅ ኢየሱስ ክርስቶስ ይፈልጋል። ስለዚህ በተለይ ጌታን የሚቀበሉ የውሃ ጥምቀት ሥርዓት የሚወስዱ ሁሉ ስለ መንፈስ ቅዱስ በሚማሩበት ጊዜ በሚሰሙበት ጊዜ ወገኖች ሆይ በጣም የመጠማታቸው በጣም የመነሳሳታቸው በጣም የወረደ ሆኖ አገኛለሁ። ይሄ ብቻ አይደለም፣ ባመኑት በአማኞች መካከል እንኳን ስለ መንፈስ ቅዱስ የትጋት ጉዳይ እጅግ ቀንሶና ወርዶ አገኘዋለሁ። እንግዲህ ለአገልጋዩም ቢሆን ለተገልጋዩም ቢሆን ለአማኙ ሁሉ መንፈስ ቅዱስ መፈለግና መሞላት አማራጭ የሌለው ምርጫ ነው። ስለዚህ ቤተ ክርስቲያን ልትነሳ፣ ልትናፍቅ፣ ልትጠማ ያስፈልጋታል። ትንቢተ ሕዝቅኤል ምዕራፍ 2 ቁጥር 1 እና 2 ላይ የሰው ልጅ ሆይ በእግር ቁም እኔም እናገራለሁ አለኝ። በተናገረኝም ጊዜ መንፈስ ቅዱስ ገባብኝ፣ በእግሮቼም አቆመኝ፣ የሚናገረኝም ሰማሁ ይላል። መንፈስ ቅዱስ ገባብኝ። መንፈስ ቅዱስ ወደ ሕይወት የመጣ ወደ ውስጥ የመጣ። ስለዚህ መንፈስ ቅዱስ ሲያገኘኝ ወደ ውስጤ ሲገባ ወደ ውስጤ ሲመጣ ውስጤ ሲገባ ውስጤን ሲያገኘው የመጀመሪያ ይላል በእግሮች ያቆመኝ፣ አጸናኝ፣ አበረታኝ ይላል። ከዛም በኋላ ሁለተኛ ላይ የሚናገረኝም ሰማው፣ የሚያወራኝን ሰማው። የእግዚአብሔር ንግግር ገባኝ። የእግዚአብሔር ሐሳብ ማዳመጥ ጀመርኩ። ሁኔታውን አይደለም፣ ችግርን አይደለም፣ ግዛዊ የሆነ ነገር አለ፣ የምድራዊ ነገር አይደለም። አሁን የሰማይ አምላክ በማይታይ በታላቅ ብርሃን ውስጥ ያለው እግዚአብሔርን መስማት ጀመርኩ። መንፈስ ቅዱስ ገባብኝ፣ በእግሮቼም አቆመኝ፣ የሚናገረኝም ሰማው። መንፈስ ቅዱስን ልንሰማ ቤተ ክርስቲያን ልትሰማ ልታደምጥ የሚገባት
ሕዝቡና ምዕመኑ በአንድነት ለዚህ መንፈስ ቅዱስ ክብር ውስጥ ለመግባት ለዚህ መንፈስ ቅዱስ ክብር ውስጥ ለመዋጀትና መንፈስ ቅዱስ እንዲመራን በመፍቀድ ውስጥ ስትሆን እግዚአብሔር ወደ ቤተ ክርስቲያን ውስጥ በፍሬ መባረክን ይጀምራል። ስለዚህ መንፈስ ቅዱስ ለቤተ ክርስቲያን ዋና ነገር ነው። ኢየሱስ አሁን እንደተናገርኩ አንድ ጊዜ ሳኦል የአባቱን እየፈለገ እያለ አንድ መልእክት ተነገረው። ቅድመ ዝግጅት መልእክተኞች ካገኙት በኋላ ማድረግ የሚገባውን ነገሩት። ያን ነገር አደረገ። ያን ነገርን ካደረገ በኋላ እንዲህ ያገኙሃል፣ በዚህ መንገድ ያገኙሃል በተባለ ጊዜ የተነገረ ሁሉ ከሰማ በኋላ መልእክተኛው የነገረውን ሁሉ ሲመጡ እንዲህ ታረጋለህ፣ እንዲህ ይሆናል፣ መንፈስ ቅዱስ በአንተ ላይ ይመጣል በተባለ ጊዜ በትኩረት ነው የጠበቀው። ሳይዘናጋ ነው የጠበቀው። ስለ መንፈስ ቅዱስ ጠበቀ። እንደነገሩት መልእክተኞች እንደነገሩት እሱም የሰማውን ነገር ተቀብሎ እያለ መንፈስ ቅዱስ በኃይል ወረደበት ይላል። በኃይል ወረደበት፣ እንደ ሌላም ሰው ሆኖ ተለወጠ፣ ከእነርሱ ጋር ገባ ይልና ከነቢያቶች ጋር ትንቢትን መናገር ጀመረ። ሰማያዊ የሆነውን የሚያናግር ከምድር ከፍ ያለውን ከምድር የተላቀቀውን የሚያናግር ለክብሩ የሚያደርግ ለክብሩ ማንነት ውስጥ አስጉዞ በፍሬ የሚሞላ ሰማያዊ ነገርን የሚያናፍቅ መንፈስ ቅዱስ ነው። ስለዚህ አሁን እንደተናገርኩት ዮሐንስ ወንጌል ምዕራፍ 7 ቁጥር 37 እስከ 39 ላይ የሚናገረው ኢየሱስ ቆመ ይላል። ኢየሱስ ቆመ። ኢየሱስ ቆመ። ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ እርሱም በእርሱ ላመኑቱ ሊቀበሉት ስላለ ስለ መንፈስ ቅዱስ ተናገረ ይላል። ኢየሱስ ያስጮኸ ጉዳይ፣ ኢየሱስን ግድ ያስባለ ጉዳይ፣ ኢየሱስ አማኞቹ ተከታዮቹ ሊቀበሉ ሊገባል ያለውን ያን ነገር ቤተ ክርስቲያን ቸል ካለች ለውድቀት መዳረጉ አይቀርም። አሁን እንደምናገረው ሮሜ ምዕራፍ 8 ቁጥር 14 ላይ በእግዚአብሔር መንፈስ የሚመሩ በእግዚአብሔር መንፈስ ከሙላታ ሰው አትጎል እግዚአብሔር ያየላትን ጉዞ ዳር ለማድረስ ለመመራትና ለፍሬ ለመሞላት በምድር ላይ ተጽዕኖ ለማምጣት ቤተ ክርስቲያን መንፈስ ቅዱስ መሪ እንዲሆንላት መጋበዝ አለባት። በእግዚአብሔር መንፈስ የሚመሩ ሁሉ ግን ትልቁም ትንሹም የተማረውም ያልተማረውም የዳነ ሁሉ አማኝ ሁሉ መንፈስ ቅዱስ እንዲመራ መንፈስ ቅዱስ እንዲያወጣ እንዲያገባ መፍቀድ አለበት። ስለዚህ በእግዚአብሔር መንፈስ የሚመሩ ሁሉ ግን እነዚህ የእግዚአብሔር ልጆች ናቸውና የእግዚአብሔር ልጆች፣ የእግዚአብሔር አገልጋዮች፣ የቤተ ክርስቲያን መሪዎች እግዚአብሔር መንፈስ ሊመራን ይገባል። ወደ መንፈስ ቅዱስ ሙላት፣ ወደ መንፈስ ቅዱስ መጠማት፣ ወደ መንፈስ ቅዱስ መፈለግ ውስጥ እንድንመለስ እግዚአብሔር ከሕዝቡ ከአማኙ ይጠብቃል። ኢየሱስን ያስጮኸ ጉዳይ ስለ መንፈስ ቆመ። በታላቅ ድምፅ ጮኸ። ኢየሱስን በታላቅ ጮሆ የተጠማ ማንም ቢኖር ወደ እኔ ይምጣና ይጠጣ፣ መጽሐፍም እንዳለ የውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህም ግን በእርሱ ላመኑት ሊቀበሉት ስላለ ስለ መንፈስ ቅዱስ ተናገረ። ስለ ማንም አልተናገረም። የኢየሱስ ንግግር በዚህ ስፍራ ላይ ስለ መንፈስ ቅዱስ ነው። መንፈስ ቅዱስ የልጅነት መንፈስ፣ የሚመራ መንፈስ፣ በቤዛ ቀን የታተምንበት መንፈስ፣ ኃጢአታችንን ወቅሶ ወደ ቤቱ ያጠራን፣ በጸጋ ያጸደቀንን፣ ኃጢአታችንን ወቅሶ ወደ ቤቱ ያከማቸንን፣ ለሴቱ ለወንዱ የሚያስፈልገውን ለአማኝ ሁሉ የሚያስፈልገውን የሚያረካ እግዚአብሔር መንፈስ ያስፈልገናል።
መንፈስ ቅዱስ ያስፈልገናል። ዛሬ መንፈስ ቅዱስ መጠማት በየትኛውም ዓለም ዙሪያ ያላችሁ በክርስቶስ አምናችሁ የዳናችሁ እህቶቼ፣ ወንድሞቼ መንፈስ ቅዱስ ያስፈልገናል። ለቤተ ክርስቲያን ያስፈልጋታል። መንፈስ ቅዱስ ቤተ ክርስቲያንን ሊሞላ፣ ቤተ ክርስቲያን ልትጠማ፣ ልትነሳ፣ ለአማኞቿ ይሄንን እውነት ልታጋራ ይገባል። ዮሐንስ ጌታ ስለ ጌታ ኢየሱስ ክርስቶስ የተናገረ አንድ ነገር ነው። ሉቃስ ወንጌል ማርቆስ ወንጌል ምዕራፍ 1 ቁጥር 8 ላይ እኔ በውሃ አጠምቃቸዋለሁ አላቸው። እኔ በውሃ አጠምቃቸዋለሁ፣ እርሱ ግን በመንፈስ ቅዱስና በእሳት ያጠምቃቸው። እኔ በውሃ አጠምቃቸዋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃቸዋል እያለ ይሰብክ ነበር ይላል። ስብከቱ ስለ መንፈስ ቅዱስ ነበረ። ዮሐንስ ነው ተናጋሪ። አጥማቂ ዮሐንስ እናገር እኔ በውሃ አጠምቃቸዋለሁ፣ እርሱ ግን በመንፈስ ቅዱስ ያጠምቃቸዋል እያለ ይሰብክ ነበረ፣ ያወራ ነበረ። ዛሬም ሕዝቡ ሊሰበክ ይገባል። ስለ መንፈስ ቅዱስ ሊሰበክ ይገባል፣ ሊወራ ይገባል፣ ሊነገር ይገባል። መንፈስ ቅዱስ ያስፈልገናል። ለቤተ ክርስቲያን መንፈስ ቅዱስ ዋና፣ ለአማኝ ሁሉ መንፈስ ቅዱስ ልምላሜን ያመጣል፣ እርካታን ያመጣል። በቤተ ክርስቲያን የክርስቶስ መልክ ይዛ እንድትጓዝና በመልካም ገጽታዋ እንድትገለጥ የሚያደርጋት መንፈስ ቅዱስ ነው። እንግዲህ መንፈስ ቅዱስን ወገኖች ጌታ ኢየሱስ በዮርዳኖስ ወንዝ ሉቃስ ወንጌል ምዕራፍ 4 ቁጥር 1 ላይ እንደምንመለከተው ኢየሱስ ክርስቶስ ከዮርዳኖስ ወንዝ ተጠምቆ ሲመለስ መንፈስ ቅዱስ ተሞልቶ በተመለሰ ይላል። መንፈስ ቅዱስን ተሞልቶ ተመለሰ። መንፈስ ቅዱስን ለመሞላት ምን ማድረግ አለብን ብለን ካለን ወደሚጣራ ስለ መንፈስ ቅዱስ የሚያወራን ወደ ኢየሱስ አንደኛ ቁጥር ወደ ኢየሱስ መቅረብ ነው። አንደኛ ቀርቦ መፈለግ ነው። መፈለግ መጠማት ያስፈልጋል። ለመሞላት መፈለግ መጠማት አስፈላጊ ነው። የመጀመሪያ ወደ ኢየሱስ ክርስቶስ መቅረብ አስፈላጊ ከሆነ በጾም ጸሎት መፈለግ፣ ጌታ ፊት መውደቅ የመጀመሪያ ነገር ነው። ሁለተኛ ምንድነው ካላችሁን፣ ሁለተኛ ማመን ነው። የተነገረውን ኢየሱስ ክርስቶስ የተናገረውን መጽሐፍ ቅዱስ የተቀበልነውን እውነት የሰማነው እውነት ማመን ነው። አንደኛ መንፈስ ቅዱስ እንደሚያጠምቅ አጥማቂ እንደሆነ ከሰማነው እውነት ተረድተን ወደ እሱ መቅረብ ነው። አንደኛ መጠማት፣ መፈለግ፣ መቃተት ነው። ሁለተኛ እያልኩ ያለሁት ራሱ የሰማነው መንፈስ ቅዱስ እውነት እንደሆነ ማወቅና መረዳት ነው። ያ መንፈስ ቅዱስ ያጠምቀኛል ብሎ አምኖ መቅረብ ነው። እምነት የመጀመሪያ ሊሆን ይገባል። ሶስተኛ ዝግጅት ነው። ራሳችንን በመቀደስና ራሳችንን ፍጹም ለክርስቶስ ባዶ አድርገን ማቅረብ ነው። ሌላ ነገር አይደለም። ወደ እሱ መቅረብ ነው። እሱ መተው ነው። ውስጣችንን መንፈሳችንን ባዶ አድርገን ለሱ መሰጠት ነው። ስለዚህ እነዚህ ሶስቱ ነገሮች ዋና ዋና ነገሮች ናቸው። ስለዚህ ስለ መንፈስ ቅዱስ ርዕሴ እንደተናገርኩት መንፈስ ቅዱስን ተቀበሉ የሚል ነው። ስለዚህ መንፈስ ቅዱስ ልንቀበል ይገባናል። ደጋግመን ልንሞላ፣ ልንቆም፣ ልንነሳ ያስፈልጋል። ስለዚህ በዓለም ዙሪያ ያላችሁ ስለ መንፈስ ቅዱስ እጅግ ልንጠማ፣ መንፈስ ቅዱስ ሆይ አግኘኝ፣ መንፈስ ቅዱስ ሆይ ሙላኝ ብለን ልንተጋና ልንጠማ ያስፈልገናል። የጌታችን የአምላካችን ስም የተባረከ ይሁን። ጌታ ሆይ እናመሰግናለን ስለነበረን ስለ ያው ቃል ክብር ላንተ ይሁንልህ። ለሚሰሙት ሁሉ መንፈስ ያግኛቸው። በመንፈስ መነካት፣ መሞላት፣ መጠመቅ እንዲሆንላቸው እጸልያለሁ። የሚሆነው ሁሉ ለአንተ ክብር ይሁን። ስለሰማን ተመስገን። በያው ጌታ በኢየሱስ